ሐዋርያትና ነቢያቶች በዚህ ዘመን አሉ ወይ የሚል የሰሞኑን ሶሻል ሚዲያ ላይ ሀሳብ አይቼ መጽሐፍ ቅዱስንም እያየው ነበረና ግን በመጀመሪያ ሰዎች ምን ይላሉ የሚለው ሀሳብ እኔን አይገዛኝም። ተቋም ምን ይላል የሚለው ነገር እኔን አይገዛኝም። ግን አንድ ነገር ከሁሉ በላይ የሆነው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል የሚለውን ነገር ነው እኔ ማለት የፈለኩት። መጽሐፍ ቅዱስ ምን ይላል በዚህ ጉዳይ ላይ ነቢያት ሐዋርያትን በተመለከተ መጋቢዎችን ወንጌላትን በተመለከተ ምን ይላል መጽሐፍ ቅዱስ አስተማሪዎችን በተመለከተ የሚለውን ነገር ማየት ጥሩ ነው። ሁልጊዜም እግዚአብሔር ምን አለ የሚለው ነገር ነው ቅድሚያ ሊሰጠው የሚገባው ማለት ነው። ምክንያቱም መጽሐፍ ቅዱስ ሲናገር ከቃሌ አንዷ ከምትጎድል ይላል አይደለ፣ ሰማይና ምድር ቢያልፉ ይሻላል ይላል። ሰማይና ምድር ምን ቢሉ ቢያልፉ ይሻላል። ይሄ ግዙፍ ሰማይና ምድር ብዙ ፍጥረትን የተሸከመው ይሄ ቢያልፍና ቢሄድ ይሻለኛል ይላል እና መጽሐፍ ቅዱስ ምን ይላል የሚለውን ነገር ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ጀምሮ እንደዚህ ይላል። ይህም በመጀመሪያ እወቁ ይላል፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፍቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ ይሄ መጽሐፍ ሰዎች ወይንም ተቋም ለራሱ ፍቃድና ለራሱ ሀሳብ ሊተረጉመው አይገባም። ይሄ መጽሐፍ የተጻፈው በሰው ፍቃድ አይደለም። የጻፉት ሰዎችም በመንፈስ ቅዱስ ተነድተው ነው የጻፉት። ይህንን መጽሐፍ ለኛ ያደረሱት በመንፈስ ቅዱስ ተነድተው ከእግዚአብሔር ዘንድ ተቀብለው ነው የጻፉት እንጂ በራሳቸው ፍቃድ በገዛ ፍቃዳቸው ሀሳብ አይደለም ይላል። እኛም ደግሞ መጽሐፍ ቅዱሱ የደረሰን ሰዎች ስንተረጉምና ስንተነትነው ምን ማድረግ አለብን? ለገዛ ፍቃዳችንና ለገዛ ሀሳባችን ሳይሆን እግዚአብሔር አምላክ መናገር የፈለገው ነገር ምንድን ነው የሚለውን ነገር ነው ለራሳችን መውሰድና መተርጎም የሚገባን ማለት ነው። ስንተረጉምና ስንተነትንም በመንፈስ ቅዱስ ተደርጠን ነው እንጂ በራሳችን ሀሳብና በራሳችን ፍላጎት ወይ ዘመኑ ላይ ያለው ነገር በጣም አስቸጋሪ ስለሆነ ለዘመኑ መልስ ለመስጠት የእግዚአብሔርን ቃል መጣልና ደግሞ የእግዚአብሔር ቃል ላይ መጨመርም መሻርም መሾምም አንችልም። በእርግጥ በዚህ ዘመን ላይ በጣም ሐሰተኞች ወንበዴዎች እና ውሸቶች ለገዛ ፍቃዳቸው የሚተነብዩና የሚያገለግሉ ሌቦች እንዳሉ ይሄ ማንኛችንም የምናውቀው ጉዳይ ነው። የተገለጠ እውነት ነው፣ የሚደበቅ ነገር አይደለም። ነገር ግን እነዚህን ሰዎች ደግሞ አይቶ በዚህ ዘመን ነቢያትና ሐዋርያቶች የሉም የሚለው ነገር ተገቢ ነው ወይ ልክ ነው ወይ የሚለው ነገር አንድ ሀሳብ አለ። አይ ደግሞም እንደዛም ብቻ ሳይሆን የሉም በጭራሹንም ብሎም መደምደምም አይቻልም። አሉ ብሎ ደግሞ በድፍረትም መናገር አይቻልም። እሺ እና ታዲያ እንዴት ነው መረዳት የምንችለው የሚለውን በፓርት 2 ይዤላችሁ እመጣለሁ። እስከዛው ግን ሼር፣ ኮፒ ሊንክ አድርጉልኝ። በኮሜንት ላይ እናንተ ማሳባችሁን አጋሩልኝ።